የሳይነስ ወይም የሳይነሳይተስ ችግር እንዲቀሰቀስ ወይም እንዲባባስ የሚያደርጉ በርካታ ምክንያቶች አሉ። እነዚህ ነገሮች በጥቅል ሲታዩ ከባቢ አየር፣ ተላላፊ ወይም ኢንፌክሽን እና የአኗኗር ዘይቤ ተጽዕኖዎች ተብለው በሶስት ጎራ ሊከፈሉ ይችላሉ። ለሳይነስ ህመምተኞች ተስማሚ ያልሆኑ እና በሽታውን የሚቀሰቅሱ ዋና ዋና ምክንያቶች የሚከተሉት ናቸው። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች፣ በዛሬው ቪዲዮ ሳይነስ በሽታ ምንድነው? እንዴትስ ሊከሰትብን ይችላል? ዋና ዋና አጋላጭ ምክንያቶቹን ዘርዘር አድርገን እንመለከታለን። ውድ የቻናሌ ቤተሰቦች፣ ቪዲዮውን ከወደዳችሁት ላይክ፣ እንዲሁም ዘውትር ስለ ጤና መረጃን እንድናደርስላችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ሳይነስ ምንድነው? ሳይነስ ወይም በሕክምናው አጠራር ሳይነሳይተስ ማለት በራስ ቅላችን እና በፊታችን አጥንቶች ውስጥ የሚገኙ አየር የተሞሉ ክፍት ቦታዎች በባክቴሪያ፣ በቫይረስ ወይም በአለርጂ ምክንያት ሲያብጡ እና ሲቆጡ የሚፈጠር ህመም ሲሆን በተፈጥሮ እነዚህን ክፍት ቦታዎች ቀጭን ሙከስ ወይም ፈሳሽ በማምረት የአፍንጫችንን መንገድ እርጥበታማ እንዲሆን ያደርጋሉ። እንዲሁም አቧራንና ቆሻሻን ያጸዳሉ። ነገር ግን በባክቴሪያ፣ በቫይረስ ወይም በአለርጂ ምክንያት በሚፈጠር እብጠት የፈሳሹ መውጫ መንገድ ሲዘጋ ፈሳሽ ተከማችቶ ኢንፌክሽን እንዲፈጠር ያደርጋሉ። አጋላጭ ምክንያቶቹን በሶስት ክፍል እንመለከታለን። አንደኛው ከባቢ አየር እና የአየር ንብረት ተጽዕኖዎች። ቀዝቃዛና ደረቅ አየር በድንገት ለቀዝቃዛ አየር መጋለጥ ወይም በደረቅ አየር ምክንያት የአፍንጫ ውስጥ ፈሳሽ እንዲደርቅና ቦዮቹ እንዲዘጉ ያደርጋል። ሌላኛው አቧራ እና የጽዳት ብናኝ ወይም ፖለን ሲሆን አቧራማ ቦታዎች የተጠራቀመ አቧራ እና የጽዳት ብናኞች አለርጂ በመቀስቀስ የሳይነስ ቦዮችን እንዲያብጡ ያደርጋሉ። ጭስ እና ጠንካራ ሽታዎች፣ የሲጋራ ጭስ፣ የማገዶ ወይም የእንጨት ጭስ፣ የተሽከርካሪዎች ጭስ፣ ኃይለኛ ወይም ከባድ ሽታ ያላቸው ሽቶዎች ወይም የጽዳት ዕቃዎች አጋላጭ ምክንያቶች ይሆናሉ። ሁለተኛው የጤና ሁኔታዎች እና ኢንፌክሽኖች፣ የጉንፋን እና የኢንፍሉዌንዛ ቫይረሶች። የተለመዱ የጉንፋን ቫይረሶች የአፍንጫ እና የሳይነስ ሽፋን በማበጥ ፈሳሽ እንዳይወጣ ይከለክላሉ። ሌላኛው አለርጂ ሲሆን ይህም አለርጂክ ሪሃይናይተስ ይባላል። ወቅታዊ ወይም የማያቋርጥ የአለርጂ ችግር ካለ የሳይነስ ህመም የመቀስቀስ እድሉ በጣም ከፍተኛ ይሆናል። ከዚህ በተጨማሪ የአፍንጫ አጥንት መዛባት ወይም ዲቬት ሴፕተም ይባላል። የአፍንጫ አጥንት መታጠፍ ወይም በውስጡ ስጋ ማደግ አየር እና ፈሳሽ እንዳይዘዋወር ስለሚዘጋ ለሳይነስ መባባስ ምክንያት ይሆናል። ሶስተኛው ለሳይነስ የማይመቹ የአኗኗር ዘይቤዎች እና ምግቦች። በቂ ውሃ አለመጠጣት። በቂ ውሃ አለመጠጣት በአፍንጫ ውስጥ ያለው ፈሳሽ እንዲወፍር እና በቀላሉ እንዳይወጣ ያደርጋል። ሌላ የአየር ግፊት ለውጥ። በውሃ ውስጥ ጠልቆ በመዋኘት ወቅት የሚፈጠር የአየር ግፊት ለውጥ፣ ይህም ባሮትራውማ ይባላል። ሌላኛው የመዋኛ ገንዳ ክሎሪን ሲሆን በውሃ ገንዳዎች ውስጥ የሚገኝ ክሎሪን የአፍንጫን ሽፋን ሊያስቆጣ ይችላል። የአልኮል መጠጦችና ሲጋራ ማጨስ። አልኮል የአፍንጫ ቦዮች እንዲያብጡና ፈሳሽ እንዲከማች ያደርጋል። ሲጋራ ደግሞ የአፍንጫን የተፈጥሮ የጽዳት ስርዓት ያደናቅፋል። በጣም ቀዝቃዛ የምግብ እና የመጠጥ አይነቶች። ለአንዳንድ ሰዎች በጣም የቀዘቀዙ ነገሮች እንደ አይስክሬም እና በረዶ ያላቸው መጠጦች ህመሙን ይቀሰቅሱባቸዋል። የሳይነስ ምልክቶችን ባስተዋልን ጊዜ ማድረግ ያለብን የሞቀ ውሃ አፍልቶ መታጠን፣ በቂ ውሃን መጠጣት እና አፍንጫን በጨው ውሃ ወይም ሳላይን ስፕሬይ መታጠብ ከፍተኛ እፎይታን ወይም እረፍትን እንድናገኝ ያደርጋል። ቪዲዮን ከወደዳችሁት ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለመረጣችሁን ከልብ እናመሰግናለን። በጤና ቆዩልን።